አዲስ አበባ ቤቴን አዲስ አበባ ፌደራል ከተማቱን ወይንም ወደ ኦሮሚያ ተጠቃለል የሚለው ክርክር አዲስ አበባ ራሱን የቻለች ክልል ከሆነች ኦሮሞ ጠቃሚ ይሆናል። በተለይ የኦሮሞ ወጣቶች ጠቃሚ ይሆናሉ። የአዲስ አበባ ምናምን ጉዳይ ተነሳ። የአዲስ አበባ ጉዳይ ላይ ደግሞ ሰላም በአዲስ አበባ ጉዳይ፣ በድሬዳዋ ጉዳይ፣ በባንዲራ እና በተለያዩ ጉዳዮች እየተወያየ ነው ብሎ የሚያስበው ይህ የምክክር ወይ ደግሞ የፉግግር ኮሚሽን በብዙ ጉዳዮች የተስማማ እንዳልሆነ መረጃዎች እየወጡበት ነው። በተለይ ደግሞ የአዲስ አበባ ጉዳይ በጣም አስቸጋሪና አንገብጋቢ ጉዳይ ሆኗል። በጽንፈኛዎቹና በኢትዮጵያንስት ኃይሉ ምንም መግባባት እየተፈጠረ አይደለም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ምን እየተባለ ነው? ወደ ቪዲዮ እንሄዳለን። አንደኛ ቡራዩ፣ ሱሉልታ፣ ለገጣፎ፣ ለገዳዲ፣ ዱከም አካባቢ ያላችሁ ወጣቶች ራሳችሁን መዘጋጀት አለባችሁ። አንደኛ ራሳችሁን የሆነ ቦርደር መስራት አለባችሁ። ሰማችሁ ጉዳችሁን? ይህ ልጅ የሚለውን አዲስ አበባ በኦሮሚያ ክልል የማትሆን ከሆነ ወጣቶች ተዘጋጁና አግተን ከአዲስ አበባ የሚወጣው የሚገባውም ሁሉ ገንዘብ እንቀበል እናግት እያለ ነው። ከዚህ በፊት የሆነውን አልበቃ ብሎ ማለት ነው። ታውቃላችሁ ከአዲስ አበባ ወደ ባህር ዳር ወይ ወደ ጎጃም የሚመጣውን መኪና ስንት ስቃይ እንደሚያዩ። አሁንም እንደዚህ አይነት ነገር እናርግ እያለ ነው። እንግዲህ እነዚህ ነው ሀገሪቱ የሚመሯት። እስከ መጨረሻ ሺህ መጠየቅ ነው፣ እስከ 200 ሺህ መጠየቅ ነው። አንድ ሹፌር በመኪና አንድ ሰው ማንኛውም አካል በመኪና ወደ አዲስ አበባ ሲገባ ከአዲስ አበባ ሲወጣ 500 ሺህ እስከ ሚሊዮን መጠየቅ ነው። የውሃ አገልግሎትን መቋረጥ ነው። የኤሌክትሪሲቲ አገልግሎትን መቋረጥ ነው። ወገኖቻችን እየተነጋገሩ ነው። ግልጽ ሆነው እየተነጋገሩ ነው። ቅርብ ለቅርብ ሆነው እየተነጋገሩ ነው። እየተከባበሩ እየተነጋገሩ ነው። በቀደም 2 ቀን በፊት እንደ ከማስነሳቱን ባሻገር ኢቨን በብልጽግና መካከል የብልጽግና አባላት ሆኖ የተወሙ ፖለቲከኞች የታወቁ ሰዎች 2 ቦታ ነው ቆሞ የተገኘ። አብዛኛው የኦሮሚያ ክልል የመጡ የብልጽግና አባላት ወደ ኦሮሚያ እንጠቃለል የሚል ነው ያስቀመጡት። ኦፊስ ፕራይስ የሚለው አጠቅ የኦሮሚያ ነች ወደ ኦሮሚያ ትግባ የሚል አቋም ነው የብልጽግና አባላት እንደምታውቁ። ህዝቡ በዚህ ሰዓት ምን መለወጥ አለበት ተብሎ ሲጠየቅ አብይ ይውረድ ነው እንዳለ ከአማራ ክልል አዲስ አበባዎች የታላችሁ ጉዳችሁን ስሙ የሚባለውን ስሙ። አንዴ ኦሮሞ ሊያረጓት፣ አንዴ ራሳቸው ሊያረጓት፣ አንዴ ክልል፣ አንዴ ፌደራል። የአዲስ አበባ ልጆች የት ሄደው ነው ይሄ ጉዳይ ነው የማይነሳው? የሽግግር መንግስት ስማ፣ የኢትዮጵያ ባንዲራና የኢትዮጵያ ስም አጀንዳ ሆኖ በቀረበበት ሁኔታ የሽግግር መንግስት አጀንዳ የማይሆንበት ምንድን ነው? አዲስ አበባ የኛ ነው የምን ከቢያደን ደግሞ ምነሳ እንዴ አዲስ አበባ ሞ የሁላችንም ነው የምል እንዴ የእናንተማ መሆን የለበትም የሁላችንም ነው የምል እና ከኦሮሚያ ሽመልስ ጭምር አዲስ አበባ የኛ ነው ብሎ እንዲያነሳ ተደረገ። ከዛ እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡ። ይህ ፉግግር ኮሚሽን ወይ ደግሞ የምክክር ኮሚሽን ውጤት የሚያመጣ ይመስላችኋል ወይስ እንዲሁ ቀልድ ሆኖ ብቻ ይቀራል? በእኔ እምነት ይህ ነገር የትም እንደማይደርስና ዝም ብሎ ወሬ ብቻ ሆኖ ወይ ደግሞ ከተማ ጎብኝተው እንደሚመለሱ ግልጽ ነው። በዛ ላይም ሰው አልተሳተፈበትም። የራሳቸው ሰው ከገጠርና ምንም ኢንፎርሜሽን የሌለው ሰው አምጥተው ነው እዚህ እየሰበሰቡ ያሉት። የራሳቸው አጀንዳ ነው። ምንም ለውጥ ያመጣል ብዬ አላስብም። መጋጨቶች ይጠበቃሉ። ምክንያቱም ሁላችንም ይዘን የመጣ ነው እዚህ የምናራግፈው። ስለዚህ ይሄ መደማመጫ ፌዝ ነው። ተከባብሮ መነጋገሪያ ፌዝ ነው። አንዳንድ ጊዜ ወደ ቁጣ እንሄዳለን። አንዳንድ ጊዜ ወደ መከፋት፣ ወደ መኳረፍ እንሄዳለን።